ኢነ ዲነ ኢንደላህ አልኢስላም ነው የሚለው አላህ። በአላህ ዘንድ ተቀባይነት ያለው ዲን ወይም እምነት ኢስላም ብቻና ብቻ ነው። ይሄንን ሁሉም ሰው ማወቅ አለበት። ሰማያዊ እምነት ከአላህ የተላከ ሁሉም ነቢያቶች እዚህ ምድር መጥተው የሰበኩት ዲን ኢስላም ነው። ወላሂ አንድ አምላክን እንደማምለክ ስኬት የለም። ትልቁ ስኬት አላህን ማምለክ ነው። ከአላህ ውጪ ያሉ አማልክቶች አይመለኩም። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ይላል። አላህ ሱብሓነሁ ወተዓላ በሱ ላይ ያጋሩ ሰዎችን አይምርም ማለት። ማጋራት ማለት ምንድነው? ከአላህ ውጪ ያለ ቀብር ሊሆን ይችላል፣ ቆሌ ሊሆን ይችላል፣ ጅን ሊሆን ይችላል፣ አድባር ሊሆን ይችላል፣ ነብይ ሊሆን ይችላል፣ አውሊያም ሊሆን ይችላል። አይመለክም። የሚመለከው ማን ነው? አላህ ብቻ ነው። አላህን የሚያመልከው አላህ ያድርገን።